ሰላም ውድ የቻናሌ ቤተሰቦች እንደምን ቆያችሁ? እንግዲህ ዛሬ ደግሞ ይዤላችሁ የመጣሁት የኪንታሮት በሽታን ይሆናል ማለት ነው። የኪንታሮት በሽታ ምንድነው? የኪንታሮት በሽታ መንስኤዎች እና ምልክቶችስ ምንድናቸው? የኪንታሮት በሽታ እንዳንጋለጥ ቅድመ ጥንቃቄስ ምን ማድረግ አለብን? ሕክምናውስ ምን መሆን አለበት የሚለውን የምናይ ይሆናል። ቪዲዮውን እስከ መጨረሻው እንድትከታተሉ ተጋብዛለሁ። ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ እንድትጀምሩ ስል እያሳሰብኩኝ የቻናሉ ቤተሰብ የሆናችሁ ደግሞ ላይክ እና ሼር በማድረግ መረጃው ለሌሎችም እንዲደርስ የበኩላችሁን ኃላፊነት እንድትወጡ ስል በትህትና ጠይቃለሁኝ። አመሰግናለሁ። እንግዲህ የኪንታሮት በሽታ ወይም ሄሞሮይድ በፊንጣጣ ላይ የሚገኙ ደም መላሽ የደም ስሮች ሲያብጡ የሚፈጠር የበሽታ አይነት ሲሆን በሁሉም የእድሜ ክልል የሚገኝ ቢሆንም በአብዛኛው ግን ከ45 እስከ 65 ዓመት ባሉ ሰዎች ላይ በብዛት ይከሰታል ማለት ነው። የኪንታሮት በሽታ በዋናነት በሁለት ይከፈላል። ይሄ ውጫዊ ኪንታሮት ወይም ኤክስተርናል ሄሞሮይድ በውጨኛው የፊንጣጣ ክፍል ላይ የሚከሰት ሲሆን አብዛኛውን ጊዜ ህመም ያስከትላል ማለት ነው። እንግዲህ ሌላው ውስጣዊ ኪንታሮት ይሄ ኢንተርናል ሄሞሮይድ የሚባለው በፊንጣጣ ውስጥ የሚገኝ ሲሆን አብዛኛውን ጊዜ ህመም አይኖረውም። ይህ የኪንታሮት አይነት ደግሞ 4 አይነት ደረጃዎች አሉት። እንግዲህ አንደኛ ደረጃ ግድግዳ ላይ እብጠት ሲኖር እንዲሁም እብጠቱ በዋናነት በስተግራ በፊት ለፊትና በስተኋላኛው የፊንጣጣ ግድግዳ ላይ ይከሰታል። ሁለተኛ ደረጃ የሚባለው የፊንጣጣ አይነት ወይም የሄሞሮይድ በዚህ ጊዜ የእብጠቱን መጠን ጨምሮ ለሽንት ሲቀመጥ በሚኖር ማማጥ እባጩ ወደ ውጭ ሲወጣና በራሱ ጊዜ ደግሞ ወደ ውስጥ ሲመለስ ነው ማለት ነው። ሶስተኛ ደረጃ የሚባሉ የኪንታሮት ወይም የሄሞሮይድ አይነት በዚህ ጊዜ እባጩ ለሽንት ሲቀመጡ ወደ ውጭ ይወጣና በራሱ ስለማይመለስ የግድ በእጅ መመለስ ያስፈልጋል ማለት ነው። አራተኛ ደረጃ የኪንታሮት ወይም ሄሞሮይድ የሚባለው በዚህ ጊዜ እባጩ ላይመለስ በፊንጣጣ ይወጣና ይቀራል፣ እንደወጣ ፊንጣጣ ላይ ይቀራል ማለት ነው። እንግዲህ ለኪንታሮት ወይም ሄሞሮይድ አጋላጭ የሚባሉ ሁኔታዎች አሉ፣ ወይም እንደ ሪስክ ፋክተርስ የሚባሉ የሆድ ድርቀት፣ አነስተኛ የፋይበር መጠን ያላቸው ምግቦች ማዘውተር፣ ለምሳሌ እንደነ መኮረኒ፣ ፓስታ፣ ዳቦ እና በቂ ውሃ ለመጠጣት፣ እነዚህ እንደ ሪስክ ፋክተር ወይም አጋላጭ ሁኔታዎች ናቸው ማለት ነው። የትልቁ አንጀት ካንሰር፣ ሽንት ቤት ተቀምጦ ለረጅም ጊዜ ማማጥ፣ ረጅም ጊዜ የቆየ ተቅማጥ ወይም ክሮኒክ ዲያሪያ መኖሩ እነዚህም እንደ ሪስክ ፋክተር ይቆጠራሉ ማለት ነው። እንግዲህ ለየጠቀስናቸው ለኪንታሮት ህመም የሚያጋልጡ ናቸው። የኪንታሮት በሽታ ምልክቶች በርካታ ሲሆኑ ከነዚህም መካከል ህመም የሌለው ከፊንጣጣ የሚፈስ ደማቅ ቀይ ደም፣ በፊንጣጣ አካባቢ ማሳከክ፣ ከፊንጣጣ የሚወጣ ስጋ መሳይ እባጭ እነዚህ ይገኙበታል ማለት ነው። የኪንታሮት በሽታ የሚያስከትላቸው ችግሮች በምናይበት ሰዓት ኪንታሮት ውስጥ የደም መርጋት ወይም የትሮምቦሲስ፣ ከፍተኛ ህመም፣ የፊንጣጣ ወጥቶ አለመመለስ፣ ሪዲዩሴብል መበስበስ ወይም ኔክሮሲስ፣ መመርቀዝ፣ ኢንፌክሽን እና መግል መቋጠር፣ ያልተለመደ የሰውነት ክፍተት ወይም ፊስቱላ፣ የሰውነት መሰንጠቅ ወይም ፊዠር፣ ሰገራን አለመቆጣጠር ኢንኮንቲነንሲ በአብዛኛው የተለመደ ባይሆንም የደም ማነስም ሊያስከትል ይችላል ማለት ነው። እንግዲህ የኪንታሮት ህክምና በመጀመሪያ ህመሙ ያለበት ሰው እንደ ማንኛውም ህመም ወደ ህክምና ተቋም ሄዶ ለመታከም ፈቃደኛ መሆን ይጠበቅበታል ማለት ነው። ይሄ ማፈር አያስፈልግም ማለት ነው። በመቀጠል በፋይበር የበለጸጉ ምግቦችን አትክልትና ፍራፍሬ መመገብ፣ ፈሳሽ በበቂ ሁኔታ መውሰድ፣ ለብ ባለ ውሃ ጨው ጨምሮ ከ20 እስከ 30 ደቂቃ በቀን 2 ወይም 3 መዘፍዘፍ ወይም በበረዶም ሊሆን ይችላል። ሁሌም ከተጸዳዱ በኋላ በንጹህ ውሃ መታጠብ፣ ሻካራ የመጸዳጃ ወረቀቶችን አለመጠቀም እና የሰገራ ማለስለሻ መድኃኒት መጠቀም፣
እና የሚቀባ የህመም ማስታገሻ መድኃኒት መጠቀም እንግዲህ የህክምናው አካል ናቸው ማለት ነው። አብዛኛውን ጊዜ ከላይ በተጠቀሰው መንገድ ብቻ ህመሙ ሊሻሻልና ሊጠፋ አይችልም። በእነዚህ ህክምናዎች ካልተስተካከለ ቀለል ያለ እንግዲህ ቀዶ ህክምናም ሊያስፈልግ ይችላል ማለት ነው። መከላከያ መንገዶች በፋይበር የበለጸጉ ምግቦችን መመገብ፣ ፈሳሽ በበቂ ሁኔታ መውሰድ፣ የሆድ ድርቀትን ማስወገድ፣ ጊዜውን ሳያሳልፉ ወደ መጸዳጃ ቤት መሄድ፣ መጸዳጃ ቤት ለረጅም ሰዓት አለመቀመጥ እንግዲህ መከላከያ መንገዶች ናቸው ማለት ነው የኪንታሮት ወይም የሄሞሮይድ ህመምን። እንግዲህ ውድ የቻናል ቤተሰቦች ለዛሬ ይዤላችሁ የመጣሁት ይህን ይመስላል። ማንኛውንም አስተያየት ሀሳብ ካለ ኮሜንት መስጫው ጋር አስቀምጡልኝ። ለሌሎችም እንዲደርስ እንግዲህ ሼር፣ ላይክ እና ሰብስክራይብ ያላደረጋችሁ በማድረግ እንግዲህ ኃላፊነታችሁን እንድትወጡ ስል በድጋሚ በትህትና ጠይቃለሁኝ። አመሰግናለሁ።